ኢትዮጵያ የተከበረች ሀገር ናት በዓለም መድረክ ላይ። በዚያም ልክ በብዙ ዓለም አቀፍ ጉዳዮች ላይ እንድትሳተፍ የምትፈለግ ሀገር ናት። የብሪክስ አባል ሀገር ናት። የብሪክስ አባል የሆነው ዝም ብሎ በዋዛ አይደለም። እኛ ደቡብ አፍሪካ ስንሄድ የብሪክስ አባል እንደምንሆን ከምሽቱ 12 ሰዓት አንድም የብሪክስ አባላት አልወሰኑም። ኢትዮጵያን አለማስገባት ያለውን ጉዳት ካስገነዘብን በኋላ ከሚድናይት በኋላ ነው ኢትዮጵያ ገብታ ጠዋት የታወጀው ማለት ነው። ከገባች በኋላስ ዝም ብላ አባል አለችም። ኢትዮጵያ አጀንዳ ያላት ሀገር ናት። ኢትዮጵያውያን ቢማሩ፣ የወደፊት አመራሮች ቢማሩ፣ ትላንትና በብዙ ሚስ አድርገናል ብዬ ከማስብበት ነገር አንዱ የልብ ወዳጆች ማፍራት አለመቻል። ዝም ብሎ ለፕሮቶኮል ተገናኝተው የተከበሩ መባባልና ወዳጅ ማፍራት ለየቅል ነው። ዛሬኛ በሁሉም አህጉራት የልብ ወዳጆች አሉ። ሚስጥር የሚያጋሩን ትሬንድ ከኛ ጋር የሚያያዝ ጉዳይ ካዩ ሰው ልከው ይሄ ጉዳይ ያለ አስተውላችኋል የሚሉን መረጃ የሚሰጡን፣ በችግር የሚደግፉን፣ በትጥቅ የሚደግፉን፣ በስልጠና የሚደግፉን የልብ